በጾም ጊዜ እኛ ከህክምና አንፃር የምንቸገርባቸው ብዙ ትናንት እንደጀመርኩላችሁ በጾም ጊዜ በጣም ከምንቸገርባቸው ነገሮች አንዱ ህክምና ቦታ ላይ ብዙ ታካሚዎች ተቸግረው ከሚመጡበት አንደኛው ድንገት ሱስ የማቆም እና ተያያዥ ችግሮች ናቸው ብያቸዋለሁ። ሁለተኛው ያው ስኳርና ግፊት ብዙ ሰው በጣም ትልልቅ ሰዎች ደግሞ በተለይ ስኳርና ግፊት እንዳለባቸው መድኃኒት ላይ እንደሚሆኑ ጤና ጣቢያ ሆስፒታል ከሚመጣ ብዙ ታካሚ አብዛኛው የስኳርና የግፊት የኩላሊት የመሳሰሉት ክሮኒክ የምንላቸው አብረው የሚኖሩ በሽታዎች የሚከታተል እንደሆነ ታውቃላችሁ። ሁሌ በየቀኑ የሚወሰድ መድኃኒት ነው የሚታዘዝላቸው። ስለ ምግብ በጥንቃቄ ይነገራቸዋል። በተለይ ስኳር ላይ ምግብ መብላት አለባቸው። መድኃኒቱን ብቻ አይደለም በሰአቱ መብላት አለባቸው። ከመድኃኒቱ በላይ ወር ከበሽታው በላይ የስኳር መርፌ ወይም መድኃኒት የወሰዱ ምግብ ባይበሉ የሚከሰተው የስኳር ማነስ የበለጠ እንደሚጎዳቸው ይታወቃል። እና የመሳሰሉት ብቻ ግፊት ላይ ስኳር ላይ ክትትል ላይ ያለ ታካሚ ላይፍ ስታይል የምንለው የኑሮ ዘይቤውንም አመጋገቡንም ዳይትሪ የምንለውንም ሞዲፋይ ማድረግ አለበት። በጥንቃቄ መኖር አለበት ከሌላው ሰው በተለየ። እንደዛ ሲሆን እድሜውን መጨመር ይችላል። መድኃኒቶቹም ውጤታማ ይሆናሉ። በሽታውንም መቀነስ ይችላል። ከበሽታው ጋር ተያይዘው የሚመጡ ሎንግ ተርም ኮምፕሊኬሽን የምንላቸው ተያያዥ ችግሮችን መቀነስ ይችላል ማለት ነው። ግን ጾም ሲሆን እነዚህ ነገሮች ብዙ ጊዜ ማድረግ ይከብዳሉ። እንዳልኳችሁ ትልልቅ ሰዎች አይደሉ። ትልልቅ ሰው ደግሞ ይጾማል፣ ለጾም በጣም ቦታ ይሰጣል። ስለዚህ ደህና ይከታተሉ የነበሩ ሰዎች ልክ ጾም ሲጀምር መድኃኒት መዋጥ ያቆማሉ፣ መውሰድ ሊያቆሙ ይችላሉ። ምግባቸው ላይ አመጋገባቸው ይዛባል፣ በሰዓቱ አይወስዱም እና በጣም ብዙ ችግር እያየን ነው። ይህም ቪዲዮ ከመስራቴ በፊት አንድ ዶክተር ጓደኛዬ ደውላልኝ አሁን ታክሲ ላይ አንድ ትልቅ ሰውዬ የስኳር ታማሚ ናቸው። ድንገት ማንቀጥቀጥ ጀመራቸው። ከዛ በኋላ ጀነራላይዝድ ሲዠር የምንለው ይመጣል፣ በሽታ አይነት ነገር ማለት ነው። ከዛ በኋላ ሲነቁ አፋቸው ተጣሞ እጃቸው ደንዝዟቸው ሰንፎ መሄድ አቅቷቸው አለች። ፕሮባብሊ ስትሮክ ምናምን አጋጥሟቸዋል አለች። እና ምንድነው ሲባሉ ስኳር ታማሚ ነኝ፣ መድኃኒት 2 ቀን አልወሰድኩም አሉ። ከዛ ምናልባት ሃይፖግላይሴሚያ ነው ምናምን እያሉኝ ነበር። ለምን ሲባል ደግሞ ያው ጾም ላይ ናቸው ብለው ነው የገመቱት። ዋቴቨር ዘ ኬዝ እንዲህ አይነት ነገሮች ምን ያህል አደገኛ እንደሆኑ አያችሁ። እስከ ሞት ሊያደርሱ ይችላሉ። እና ከመጣቃታችሁ በፊት ራሳችሁን እንድትጠብቁ ነው። ግን ያው ቁም ነገር የማንሰራው ስለማታበረታቱ ነው። ባይዘው እኔም ዛሬም ትናንትም እንዳልኳችሁ እኔ እናንተን ለማስተማር ሳይሆን በሙያው ስፔሻላይዝ ያደረጉ ሐኪሞች ስላሉ በጾም ወቅት እንዴት መውሰድ ይቻላል፣ መድኃኒቶች ምግብ እንዴት ማድረግ ይቻላል፣ ጾምንም እየጾሙ መድኃኒትንም ምግብንም ማስኬድ ይቻላል የሚለውን አሁን ደግሞ ዛሬ ኢንተርኒስቶችን የውስጥ ደዌ ስፔሻሊስት ሐኪሞችን ሜንሽን እናደርጋለን እዚህ ሰፈር ያሉትን። ስለዚህ እኔ አንድ የማከብራቸው የተከበሩ የውስጥ ደዌ ሐኪም አሉ። እሳቸው ሜንሽን አደርጋለሁ። እናንተ ሌሎችም ሜንሽን አድርጉ፣ ለቤተሰቦቻችሁም ሼር አድርጉ። ግን አሁን እነዚህ ሰዎች ይኸውላችሁ እንደዚህ አይነት ጠቃሚ መረጃ የማይሰሩላችሁ ነጭ ጋዋን የለበሰ በሙሉ ቲክቶክ ላይ ነው። ግን ጠቃሚ መረጃ ሲሰሩ የሚጠቅማችሁን ነገር ሲሰሩ ስለማታበረታቷቸው ነው ባይዘው እየሰሩ ያሉት እንጂ ይሄ ነገር ጠፍቷቸው አይደለም። ለማህበረሰብ የሚጠቅም ብዙ መረጃ አለ። ያ አታበረታቱም፣ እይታ የለውም። ትናንት አሁን የሰራሁላችሁ ቪዲዮ በጣም ብዙ ሰው ከብዙ ጉዳት ይጠብቀዋል። ግን 600 ነው ምናምን ቪው ነው ያለው። ባይዘው ይሄን እየተሳደብኩ ቢሆን ቫይራል ታረጉት ነበር ታውቃላችሁ፣ ሌሎች ቪዲዮቼ ወይ ደግሞ እየጨፈርን ምናምን ቢሆን ከህፃናት ጋር የተጫወትን ቢሆንም እንደዛው 1 ሚሊዮን ታሳዩ ነበረ። ክፋትና ተንኮል ብቻ ቫይራል እያወጣችሁ ራሳችሁን ከምትጎዱ እንደዚህ አይነት ነገሮች ሲሰሩ አበረታቷቸው። ከዛ ሞር እንዲሰሩ ለካ ብዙ ሰው ጋር ይደርሳል ብለው በደንብ ጠቃሚ ነገር እንዲሰሩ
ያደርጓችኋል ማለት ነው። ስለዚህ የውስጥ ደዌ ሐኪሞችን ሜንሽን አድርጉና ለሚጠቅመው ሰው ደግሞ ሼር አድርጉ። መልካም ጾም ይሆንላችሁ።